ጤና ይስጥልኝ። ሲጠበቅ በነበረው በእንግሊዝ ፕሪሚየር ሊግ 7ኛ ሳምንት መርሃ ግብር ስታንፎርድ ብሪጅ ላይ ቼልሲ ሊቨርፑልን 2-1 በሆነ ውጤት አሸንፏል። ግቦቹን ሞይሴስ ካይሴዶ አስደናቂ በሆነ ሁኔታ አስቆጥሮ 1-0 ቼልሲዎች መምራት ቻሉ። በሁለተኛው አጋማሽ ኮዲ ጋክፖ ሊቨርፑልን አቻ አደረገ። ጨዋታው አቻ ተጠናቀቀ ሲባል በተጨማሪ ሰዓት በ96ኛው ደቂቃ ማለት ነው ብራዚላዊው የወደፊት ትልቅ ተስፋ የተጣለበት ተጫዋች ማለት ነው ስቴቫኦ ዊሊያን እንግዲህ አስቆጥሮ 2-1 በሆነ ውጤት ቼልሲ ማሸነፍ ችሏል ማለት ነው። በፕሪሚየር ሊግ ታሪክ ብራዚላዊ ሆኖ በትንሽ እድሜው ግብ ያስቆጠረ ሁለተኛው ተጫዋች ሆኗል ስቴቫኦ ዊሊያን ማለት ነው። ከሱ ታዳጊ ሆኖ ብራዚላዊ ሆኖ ማለት ነው ፕሪሚየር ሊግ ላይ ግብ ያስቆጠረው የቀድሞው የማን ዩናይትድ የመስመር ተከላካይ ራፋኤል ነው ማለት ነው። ጨዋታው እንግዲህ ከላይናፑ ለመነሳት ብንሞክር ማለት ነው ቼልሲ ከጨዋታው በፊት የሰራው ፕሮግራም ላይ ምናልባት ካደመጣችሁት አንድ ነገር ጠቅሼ ነበረ። በዚህ ጨዋታ ላይ ምናልባት ሪሲ ጄምስን እና ማሎ ጉስቶን በተመሳሳይ ላይናፕ ውስጥ ልንመለከት የምንችልበት እድል አለ ብዬ ነበር። ያንን የተመለከት ነው። ነገር ግን ማሬስካ የተጠቀመበት መንገድ እኔ ከጠበቅኩት በተለየ ሁኔታ ነበረ ማለት ነው። አንድ ነገር ስለ ማሬስካ በጎ ነገር ልንናገር የምንችለው ከኳስ ጋር ብዙ ትዊኮችን የሚሞክር አይነት አሰልጣኝ ነው ማለት ነው። ኳስ ቡድኑ መስርቶ ለመውጣት በሚሞክርበት ጊዜ በብዙ አይነት አቀራረብ ያለ ማድረግ ይሞክራል የበለጠ ውጤታማ ለመሆን ማለት ነው። በዚህ የሚታማ አይነት አሰልጣኝ አይደለም። ነገር ግን ያው ከኳስ ውጭ ያለው ላይ ነው፣ በአብዛኛው ከኳስ ውጭ መከላከል ላይ ነው። አንዳንድ ነገሮች ላይ በጣም ሪጅድ ነው የምንመለከተው ማለት ነው። ወደ በኋላ ላይ ማነሳ ይሆናል። አይ ቲንክ ከፕሮግራሙ ላይ ከጨዋታው በፊት በሰራሁት ፕሮግራም ላይም ጠቅሼው ነበር እና ላይናፑ ላይ ምን ተመለከትን? ያው እንደተለመደው ያው ግብ ጠባቂ ሮበርት ሳንቼዝ ነበረ። በግራ በኩል ኩኩሬ ያለ፣ ሁለቱ ሴንተር ባክ የሆኑት ባዲያ ሺሊ እና ሟቼምፖንግ ነበረ ማለት ነው። በቀኝ ራይት ባክ ላይ ደግሞ ጉስቶ ይሆናል ብለን ነበር የጠበቅነው ማለት ነው። እኔ በበኩል የጠበቅኩት እንደዛ ነበረ። ሪሲ ጄምስን አስገብቶት ሁለተኛ ፒቮት ያደርገዋል ከካይሴዶ ጎን ብዬ ነው ያሰብኩት። ምክንያቱም ይህን ያልኩበት ምክንያት ኤንዞ ማሬስካ በተደጋጋሚ በተለይ በትላልቅ ጨዋታዎች ላይ ሞር መሀል ሜዳ ላይ ፊዚካሊቲን ስለሚፈልግ ወይ ደግሞ ኤንዞ ፈርናንዴዝን ማለት ነው ከካይሴዶ ጋር ከማጣመር ይልቅ ሌላ ሞር ያን ፊዚካሊቲ ሊሰጠው የሚችለው አይነት ተጫዋች ወይ ሮሚዮ ላቪያ ሊሆን ይችላል። ባለፈው ሲዝን ላይ አንፊልድ ላይ በተደረገው ጨዋታ ላይ ሮሚዮ ላቪያ እንግዲህ ተሰልፎ ነበረ ከካይሴዶ ጋር እንደ ሁለተኛ ፒቮቶን ተመልክተነዋል። ባለፈው ሲዝን ኤንዞ ማሬስካ የመጀመሪያውን ጨዋታ ሲያደርግ ካይሴዶን እና ሮሚዮ ላቪያን ነው የተጠቀመው። ከዚህ በፊትም ተናግሯል። ላቪያ ሲኖር የበለጠ ሌግ ይሰጠናል፣ የበለጠ ፊዚካሊቲ ይጨምርልናል መሀል ሜዳው ላይ ብሏል ማለት ነው። እንደሚታወቀው ግን ሮሜዮ ላቪያ ብዙ ጊዜ በጉዳት ጨዋታዎች ላይ አይገኝም ማለት ነው። በዚህ ጨዋታ ላይ ተጠባባቂ ቦታ ላይ ቢገኝም ማለት ነው ምናልባት ሙሉ 90 ደቂቃ የመጫወት አቅም ስላልነበረው ይመስለኛል ወደ ላይናፑ ያላስገባው። ስለዚህ ሪሲ ጄምስን ሁለተኛ ፒቮት ያደርገዋል፣ ማሎ ጉስቶ ደግሞ ራይት ባክ ይሆናል ብዬ ነበር የጠበቅኩት። ነገር ግን በተቃራኒ ነው የሆነው። ሪሲ ጄምስ የራይት ባክ ቦታ ላይ ሲሆን ማሎ ጉስቶ ነበር ሴንትራሊ የገባው ማለት ነው። ይሄን ያደረገበትን ምክንያት በኋላ ላይ ለመጥቀስ እሞክራለሁ። ከነዚህ ሁለቱ ፒቮቶች ጋር ማለት ነው ሞሮፍ የ10 ቁጥር ሚና አይነት እንዲጫወት ኤንዞ ፈርናንዴዝን አድርጎታል ማለት ነው። ነገር ግን በጨዋታ በተደጋጋሚ እንደተመለከተው በደንብ ድሮፕ እያደረገ ወደኋላ ሲመለስ እንመለከተዋለን። ይሄንንም ለምን እያደረገ እንደነበረ መጠቅስ ይሆናል ማለት ነው። የመስመር አጥቂ ቦታ ላይ አሌሃንድሮ ጋርናቾ እና እንግዲህ ፔድሮ ኔቶ ነው የተሰለፉት ማለት ነው። ፊት መስመር ላይ ደግሞ ጆዋ ፔድሮ ነው የተመለከተው። በሊቨርፑል በኩል ግብ ጠባቂ ቦታ ላይ አሊሰን በመጎዳቱ ምክንያት ማለት ነው ጆርጂ ማርዳሽቪሊ ነበር ግብ ጠባቂ ሆነው። ተከላካይ ቦታ ላይ ሁለቱ ሴንተር ባኮች ቨርጂል ቫንዳይክ እና ኢብራሂማ ኮናቴ ነበሩ። የግራ መስመር ተከላካይ ሚሎስ ኬርኬዝ ነበር። ቀኝ ላይ ኮነር ብራድሊ ነበር። መሀል ላይ ሁለቱ ፒቮት የነበሩት እንግዲህ ራያን ግራቨንባች እና አሌክሲስ ማካሊስተር ነበሩ። ሞሮፍ የ10 ቁጥር ቦታ ላይ ደግሞ ስቦዝ ላይ ነበረ። ፊት መስመር ማጥቃት ቦታ ላይ በግራ በኩል ኮዲ ጋክፖ፣ በቀኝ በኩል መሐመድ ሰላ፣ ፊት መስመር ላይ ደግሞ አሌክሳንደር ኢሳቅ ነበር የተሰለፉት ማለት ነው። እንግዲህ ያው ኤኪቲኬ ከተወሰነ ከፊትነስ ጋር በተገናኘ ነው የመጀመሪያ ላይናፕ ውስጥ ያልተመለከትነው። በኋላ ላይ ተቀይሮ ነው የገባው በሁለተኛው አጋማሽ ላይ ማለት ነው። ላይናፑ በዚህ መልክ ሲሆን ቼልሲ ሊያደርግ ሲሞክር የነበረውን ነገር ለማንሳት ልሞክር። እንግዲህ በአብዛኛው የኤንዞ ማሬስካን ቼልሲ በተደጋጋሚ ከተመለከታችሁት ከኋላ መስቶ ለመውጣት በሚሞክርበት ጊዜ በተለይ ባለፈው ሲዝን በመጀመሪያ አጋማሽ በተለይ ደግሞ
በ3 ሴንተር ባክ እና በ2 ፒቮት ነው ለመውጣት የሚሞክረው። ሁለተኛ ፒቮት የሚሆነው ኢንቨርት የሚያደርገው የመስመር ተከላካይ ይሆናል። በአብዛኛው ኩኩሬያ ይህን ሲያደርግ ነበር። በአንዳንድ አጋጣሚዎች ሪሲ ጄምስ ይህን ሲያደርግ ነበር። ባለፈው ሲዝን ማሎ ጉስቶም እንደዛ ሲያደርግ ነበር። እንደ ሁለተኛ ሴንተር ባክ እንደ ሁለተኛ ፒቮት ከካይሴዶ ጋር በመሆን በ3-2 ቅርጽ ነው እንግዲህ ከኋላ መስሎ ለመውጣት ሲሞክር የነበረው። ሞሮለስ የ3 ቦክስ 3 አይነት ቅርጽ ይኖረዋል አጠቃላይ ማለት ነው። በኋላ ላይ ግን የበለጠ በተለይ ከሎ ብሎክ ቡድኖች ጋር ቡድኑ መጫወት ሲጀምር የበለጠ ቁጥር የተጋጣሚ ቡድን ቦክስ አካባቢ መገኘት ስላለበት አንደኛውን ተጫዋች ማለት ነው አሁን ለምሳሌ እንደ ማሎ ጉስቶ አይነት ተጫዋችን ሊሆን ይችላል እንደ ሁለተኛ ፒቮት ከሚሆን ይልቅ የበለጠ ወደፊት ገፋ አድርጎት ሞር ፖኬቶች ላይ እንዲገኝ ማለት ነው ሞር ኦፍ 10 ቁጥሮች የሚገኙበት በቀኝ በኩል ሃፍ ስፔሱ ላይ ማለት ነው ሞር አድቫንስድ ፖዚሽን ሃፍ ስፔስ ላይ እንዲገኝ በማድረግ በ3-1 ቅርጽ እና በ3-1-6 አይነት ቅርጽ ለመውጣት ሲሞክር ተመልክተናል። በተለይ በሁለተኛው አጋማሽ ባለፈው ሲዝን ተመልክተናል። በዚህ ሲዝንም በተወሰነ መልክ ተመልክተናል ማለት ነው። በዚህ ሲዝን አንደኛ የተመለከትነው ከሁለቱ በተጨማሪ ማለት ነው ከኋላ ቡድኑን መስሎ ለመውጣት ሲሞክር ባለፈው በብራይተንም ጨዋታ በቤኔፊካም ጨዋታ ላይ ተመልክተናል። በ2-3-5 አይነት ቅርጽ ተመልክተናል። ሁለቱ ሴንተር ባኮች ይኖራሉ። ከነሱ ፊት ካይሴዶ መሀል ላይ ይኖራል። በግራና በቀኝ ደግሞ ፉል ባኮቹ ወደ ውስጥ ገባ ብለው ማለት ነው ኩኩሬያ እና ሪሲ ጄምስ ሊሆን ይችላል ወይ ደግሞ ጉስቶም ሊሆን ይችላል ማለት ነው ግራና ቀኝ ላይ ከካይሴዶ ግራና ቀኝ እናገኛቸዋለን። ከነሱ ፊት ደግሞ 5 ተጫዋቾች ይኖራሉ። ሜቢ 10 ቁጥር ቦታ ላይ የሚኖረው ተጫዋች በአንደኛው በሃፍ ስፔስ ቦታ ላይ ይገኛል። ኤንዞ ፈርናንዴዝ በአንደኛው ሃፍ ስፔስ ቦታ ላይ ይገኛል። ሴንትራሊ ደግሞ የፊት መስመር አጥቂ ይኖራል። ዊድዙን ደግሞ የመስመር አጥቂዎች ይይዛሉ ማለት ነው። ይሄን አይነት ቅርጽ ነበር ሶስቱን ስንመለከት የትመለው በቃ ኤንዞ ማሬስካን ወደ ቼልሲ ከመጣ ጀምሮ በእንደዚህ አይነት መልክ ነው እንግዲህ ከኋላ መስሎ ሲወጣ እየተመለከት ነው የነበረው ማለት ነው። በትናንት ምሽቱ ጨዋታ ግን ቅርጹ በተወሰነ መልክ ተቀይሮ ነው የተመለከት ነው ማለት ነው። ሞሮለስ በ4-2-4 አይነት ቅርጽ አጠቃላይ ስንመለከተው ኳስ መስቶ ቼልሲ ለመውጣት ሲሞክር የተመለከትንበት ይህን አንደኛ ያደረገበት ምክንያት ከኳስ ውጭ ሊቨርፑሎችም ተመሳሳይ የ4-2-4 አይነት ቅርጽ ነበራቸው። በአብዛኛው ማንቶማን ነበር ፕረስ ለማድረግ ሲሞክሩ የነበረው ማለት ነው። ያንን ሚረር የሚያደርግ አይነት ቅርጽ ነው የነበረው ማለት ነው ኳስ መስቶ ለመውጣት በሚሞክርበት ጊዜ ማለት ነው። አንደኛው የተለየው ነገር ይሄ ነው ማለት ነው። እቺ አይነት ትዊክ ነበረች ኳስ መስቶ ለመውጣት በሚሞክርበት ጊዜ ቼልሲ ማለት ነው። ሁለተኛው ቀንም የጠቀስኩት ሪሲ ጄምስ መሀል ላይ የጠበቅኩት እሱ ነው ሞር ፊዚካሊቲ እንዲጨምር ብዬ ነበር። ግን ጉስቶ ነው እዛ ቦታ ላይ የተሰለፈው። አንደኛ ኤንዞ ማሬስካን ያደረገበት ምክንያት ብዬ እኔ ተረዳሁት ምንድነው በጨዋታው ላይ እንደተመለከት ነው ቼልሲ ኳስ መስርቶ ለመውጣት በሚሞክርበት ጊዜ በአብዛኛው በሳላ በኩል ነው ኳሶችን በኩኩሬያ ወይም ሳላ ባለበት በኩል ይዞ ለመሄድ ነው ሲሞክር የነበረው አንደኛው አማራጭ። ሁለተኛው አማራጭ ሴንተር ባኮቹ ኳስ በሚይዙበት ጊዜ የመስመር አጥቂዎቹ ፔድሮ ኔቶ ሞሉ አላንድሮ ጋርናቾ ከተከላካይ ጀርባ የሚገኝ ስፔስ ማጥቃት የሚችሉ አይነት ተጫዋቾች ስለሆኑ ግዴታ ከኳስ ጋር መግባትን የሚመርጡ አይነት ተጫዋቾች ስላይደሉ ማለት ነው ስፔስን ማጥቃት የሚችሉ ስለሆኑ ሩጫዎችን ያደርጋሉ ከጀርባ የሚገኝ ስፔስ ለማግኘት ማለት ነው። ነገር ግን ሴንተር ባኮች የቼልሲ ሴንተር ባኮች በአብዛኛው ባዲያሺሊ ያን ሲያደርግ ተመልክተናል። አቺምፖንግ ደግሞ ሞር ኳሶችን ድሪብል አድርጎ ወደፊት ሲሄድም ተመልክተናል። ነገር ግን ኳሱን ፓስ ለማድረግ ኋላ በሚሞክሩበት ጊዜ መስመር አጥቂዎቹ በተጨማሪ ደግሞ መሀል ላይ የሚገኘው ጉስቶን ለመጠቀም አንደኛው አማራጭ ነበር። አንደኛ ጉስቶ እዛ ቦታ ላይ የተሰለፈው ሴንትራሊ የሚኖረውን ቡድኑን ማለት ነው ከጀርባ የሚገኘውን ስፔስ ሊያጠቃ የሚችል ጥሩ ፊዚካሊቲ ያለው ጥሩ ፍጥነት ያለው አይነት ተጫዋች ይሆናል በሚል ነው ማለት ነው። የተሻለ አማራጭ ቢኖረው ምናልባት ጉስቶን ላይ ጠቀም ይችላል ብዬ አስባለሁ። ሜቢ ሪሲ ጄምስ የበፊቱ ሪሲ ጄምስ ቢሆን ያን ሊያደርግ ይችላል። አሁን ግን የብዙ የፊትነስ ኢሹ ስላለበት ከጉዳት ጋር በተደጋጋሚ ከጨዋታ ውጪ ሲሆን ስለነበረ ማለት ነው ከሱ ይልቅ ያን ስራ ማለት ነው ማሎ ጉስቶ ይሰራልኛል በሚል ይመስለኛል ያን እሱን መሀል ላይ የመረጠው ማለት ነው። ሴንተር ባኮቹ ኳስ በሚያገኙበት ጊዜ ወይ በመስመር አጥቂዎቹ አማካኝነት ወይ በማሎ ጉስቶ ሴንትራሊ አማካኝነት ወደፊት ፕሮግረስ ቡድኑ ለማድረግ በመምረጥ ነው ያን ሲያደርግ የተመለከት ነው ማለት ነው። ከዛ በተጨማሪ ግን ቡድኑ ከኋላ መስቶ ኳስ ለመውጣት በሚሞክርበት አጋጣሚ ቀድሜ እንደጠቀስኩት ኤንዞ ፈርናንዴዝ በደንብ ድሮፕ ያደርግ ነበረ። እንደ ሁለተኛ ፒቮት የነበረው እሱ ነበረ። ያው በአብዛኛው ሪሲ ጄምስም ቢገባ ወይ ደግሞ አሁን ጉስቶም ሲገባ ከካይሴዶ ጎን የሚሆኑት ከሁለቱ አንዱ የመሆን እድል ይኖራቸዋል ብለን ነበር ልናስብ የምንችለው። ነገር ግን ቡድኑ ከኋላ መስቶ ለመውጣት በሚሞክርበት ጊዜ ከካይሴዶ ጎን ሲገኝ የነበረው ኤንዞ ፈርናንዴዝ ነበር። ኤንዞ ፈርናንዴዝ 10 ቁጥር ቦታ ላይ ሆኖ ስለሆነ የተሰለፈው ይህም በሚያደርግበት ጊዜ የሊቨርፑል 6 ቁጥር የሆነው ራያን ግራቨንባች ማለት ነው የበለጠ
ኤንዞ ፈርናንዴዝን ተከትሎ ቦታውን ለቆ እንመለከተው ነበር ማለት ነው። ያ በሚሆንበት ጊዜ ነው እንግዲህ ከነሱ ጀርባ ክፍተቶች የሚፈጠሩት። እነዛን ክፍተቶች ነው እንግዲህ ጉስቶ እንዲያጠቃ ኤክስፔክት ሲደረግ የነበረው ስፔሶቹን ማለት ነው። በጨዋታ ላይ ማስተውላችሁ ከነበር በመጀመሪያ አጋማሽ ቼልሲ በዚህ ረገድ በጣም ተሽሎ ስለነበር በመጀመሪያው አጋማሽ እጅጉን የተሻለው ቡድን ቼልሲ ነው። ኦፍኮርስ ብዙ የሙግሉ ሙከራ አልነበረውም። የገባችው ግብ ብቻ ነች ኦን ታርጌት በሁለቱም ቡድኖች መካከል የተመለከት ነው ማለት ነው። ያው ቼልሲ አንድ ኦን ታርጌት ነበረው። ሊቨርፑል እስከ 51ኛው ደቂቃ ድረስ ኦን ታርጌት አልነበረውም። በሁለተኛው አጋማሽ 51ኛው ደቂቃ ላይ የመጀመሪያውን ታርጌት ኖረው፣ ሁለተኛው ደግሞ ግቡ ነው የሆነው። ሁለተኛውን ታርጌት ነው። በጨዋታው ሁለት ኦን ታርጌት ነው የነበረው፣ ግን ቻንሶች አግኝተዋል። ኤክሲጂውን ብንመለከት የተሻለ ኤክሲጂ ያለው ሊቨርፑል ነው። የሆነ ቻንስ የተገኙ ቻንሶች አሉ ማለት ነው። እነ ሳላ የሞከሯቸው ኳሶች የተሻለ ማድረግ ሲችሉ ማለት ነው። እነ ሱቦዝ ላይም አይነት ተጫዋቾች እድሎች አግኝተው ነበር። ለዛ ነው ኤክሲጂያቸውም ከፍ ያለው። ነገር ግን በመጀመሪያው አጋማሽ ምናልባት ታክቲካሊ አውትስማርት አድርጓል ማለት ይቻላል ኤንዞ ማሬስካ ማለት ነው፣ አርነ ስሎትን ማለት ነው። ኤንዞ ፈርናንዴዝ በእንደዚህ አይነት መልክ ድሮፕ በሚያደርግበት ጊዜ ማለት ነው ኳሶች ሴንትራሊ ለነ ጉስቶ አይነት ተጫዋቾች ፓስ ለማድረግ ይቻላል ማለት ነው። ከዛ በተጨማሪ ጆዋ ፔድሮ ተመሳሳይ ነገር ድሮፕ በማድረግ ይህን አይነት የመሃል ሴንተር ባኩን አንዱን አብሮት ስቦት ለመምጣት የሚሞክርበትም አጋጣሚ ነበር። ይህም ከጀርባ የሚገኘውን ስፔስ ለማጥቃት ከዛ ዓላማ አንጻር ነው ይሄ የተደረገ የነበረው ማለት ነው። የመጀመሪያውን ግብ ሲቆጠር የኤንዞ ፈርናንዴዝ ድሮፕ ማድረጉ ያስከተለው ይሄ አይነት አሁን ቀድሜ የጠቀስኩት አይነት ነገር በደንብ ሲሰራ ነው የተመለከትነው ማለት ነው። ኤንዞ ፈርናንዴዝ ድሮፕ በሚያደርግበት ጊዜ ባዲያሺሊ እንግዲህ ኳሱን ለማሎ ጉስቶ ይሰጠዋል። ማሎ ጉስቶ ኳሱን ተቀብሎ ወደ ሞይሴስ ካይሴዶ ይሰጠዋል። ሞይሴስ ካይሴዶ የተሻለ ስፔስ የነበረው አሌሃንድሮ ጋርናቾ ነበር፣ ለሱ መስጠት የሚችልበት እድል ነበር። ነገር ግን ኳሱን የተወሰነ ገፋ አድርጎ በአስደናቂ ሁኔታ ግቡን አስቆጥሯል ማለት ነውና በትክክል ሊቨርፑልን ከኋላ መስርቶ ሲወጡና አጋጣሚዎችን ለመጠቀም የሚሞክሩበትን መንገድ በስኬታማ ሁኔታ በመጀመሪያው አጋማሽ ሲያደርጉ ነበር። ብዙ ሊባል የሚችል የግብ እድሎችን ማግኘት ባይችሉም ማለት ነው። ነገር ግን ከዛ በተጨማሪ አንድ ቼልሲ ሲያደርግ የነበረው ማለት ነው ኳስ ለመውጣት በሚሞክርበት ጊዜ ማለት ነው ሊቨርፑሎች በአብዛኛው ማንቱማን ስለነበር ፕሬሲንጋቸው ማለት ነው ሳላሃም ሞር ሴንትራሊ ገብቶ ሁለቱን ሴንተር ባኮች አንደኛው ነበር ፕሬስ ያደርግ የነበረው ከአሌክሳንደር ኢሳክ ጋር በመሆን ከነሱ ሁለቱ ጀርባም ተመሳሳይ ሁለት የሊቨርፑል ተጫዋቾች ናቸው በተመሳሳይ ሁኔታ የቼልሲን ሁለት ፒቮቶች ማለት ነው ኤንዞ ፈርናንዴዝን እና ካይሴዶን ፕሬስ ለማድረግ የሚሞክሩት ማለት ነው። በዚህ አጋጣሚ ቼልሲ በግራ በኩል በኩኩሬያ በኩል ነው ለመውጣት ሲሞክር የነበረው። ነገር ግን አንድ አርነ ስሎት ለማድረግ ሲሞክር የነበረው ሳላ ፕሬስ ያደርግ አንደኛውን የቼልሲ ሴንተር ባክ ማለት ነው የበለጠ በከቨር ሻዶ ማለት ነው ኩኩሬያን ኳስ እንዳያገኝ ለማድረግ ሲሞክር ነበር። ነገር ግን በአብዛኛው ይሄን በፍጥነት ሲያደርገው ስላልነበር በተወሰኑ አጋጣሚዎች የሚገኙ ክፍተቶች ነበር። ኩኩሬያም ኳስ በነፃነት በክፍት ስፔስ አግኝቶ ሲያገኝ ተመልክተነዋል ማለት ነው። በዛ መልክም ቡድኑ ወደፊት ሲሄድ ተመልክተነዋል ማለት ነው። በተቃራኒው ደግሞ ቼልሲ ከኳስ ውጭ የነበረውን ስንመለከት ከኳስ ውጭ የነበረውን ቅርጽ ማለት ነው ስንመለከት ያው ከጨዋታው በፊት እንደተናገርኩት በአብዛኛው ኤንዞ ማሬስካ ከኳስ ውጭ የሚያደርገው የመስመር አጥቂውን የበለጠ ከሁለተኛው ከፊት መስመር አጥቂው ጋር በመሆን ለሁለት ማለት ነው የሁለቱን ሴንተር ባኮች ጫና እንዲፈጥሩ ፕሬስ እንዲያደርጉ ነበር የሚያደርገው ብዬ ከጨዋታው በፊት ተናግሬ ነበር። ያን ነበር የተመለከትነው። ፕሬሲንጉ ማንቱማን ነበረ። አሌሃንድሮ ጋርናቾ ሴንትራሊ በመግባት ኮናቴን ፕሬስ ያደርጋል። ጆዋ ፔድሮ ደግሞ ቨርጂል ቫን ዳይክን ማለት ነው። ልክ አሌሃንድሮ ጋርናቾ ቦታ ለቆ እንደ ሁለተኛ ፊት መስመር አጥቂ ሆኖ አንደኛውን ሴንተር ባክ ፕሬስ ያደርግ ኮናቴን ማለት ነው። እዛ ትቶ የሚሄደውን ቦታ ደግሞ ኩኩሬያ መጥቶ ይሸፍናል ማለት ነው። በእነዚህ አይነት መልክ በአብዛኛው ማንቱማን በሆነ ፕሬሲንግ ነበር የተመለከተው። ሊቨርፑል ስኬታማ አልነበረም እነዚህ አይነት ቢውልድ አፑን በስኬታማ ሁኔታ ወደፊት ለመሄድ ማለት ነው። አንዳንድ አማራጮች ማድረግ የሚችሏቸው ነበሩ ሊቨርፑሎች ብሎ መናገር ይችላል። አንደኛ አሌሃንድሮ ጋርናቾ ያን ቦታ ትቶ ኮናቴ ፕሬስ በሚያደርግበት ጊዜ እንደ ግራቨንባች አይነት ተጫዋች ወደ ኋላ ድሮፕ አድርጎ አማራጭ መስጠት ይቻላል። ኮነር ብራድሊንም ሞር ወደ ኢንቨርት እንዲያደርግ ወደ ሴንትራል እንዲገባ በማድረግ መሀል ላይ ሞር ኦቨርሎድ በመፍጠር አሌሃንድሮ ጋርናቾ አማራጮችን ከቨር ለማድረግ የሚሞክረውን አማራጭ ማሳጣት ይቻላል ማለት ነው። ይሄን ኦቨርሎድ በመፍጠር ስኬታማ ማድረግ ይቻል ነበር። ነገር ግን አርነ ስሎት ያንን አልተገበረም ነበረ። በተሻለ ሁኔታ ቼልሲዎች ከኳስ ውጪ ፕሬሲንጉም የተሻለ ነበር፣ በተለይ ደግሞ በመጀመሪያው አጋማሽ ላይ ማለት ነው። ምናልባት በሊቨርፑልን የርገን ክሎፕ 2015 ከመጣ ጊዜ ጀምሮ
በትንሹ ማለት ይቻላል ስታንፎርድ ብሪጅ ላይ የተመለከትኩት በተለይ የመጀመሪያው አጋማሽ ማለት ነው እጅጉን ደካማው ሊቨርፑል ነው ማለት ይቻላል ማለት ነው። ከኳስ ውጭም ከኳስ ጋር ምንም ማድረግ የተቸገረበት ነበረ ማለት ነው። በመጀመሪያው አጋማሽ ቼልሲ በሁለቱም መልክ ከኳስ ጋር ከኳስ ውጭ በነበረው በተለይ ከኳስ ጋር መስርተው ለመውጣት በሚሞክሩበት ጊዜ ግራመንባች በጣም ተቸግሮ ተመልክተናል። ኤንዞ ፈርናንዴዝ ድሮፕ በሚያደርግበት ጊዜ ተከትሎ መሄድ ግዴታ ሲሆንበትና ከጀርባ ስፔስ በጣም ሲፈጠር ማለት ነውና ወደ ተጠባባቂ ቦታ ወደ አንስሎት ሄዶ ማለት ነው በምልክት ሲናገር ነበረ የሆነ አይነት መፍትሄ እንደሚፈልግ ሁኔታው ከአቅም በላይ አይነት እንደሆነ ማለት ነውና ያንን በግልጽ ሜዳው ላይ ይታይ ነበር። በሰውነት እንቅስቃሴና በእጁ ምልክት ሲያሳይ ነበረ ማለት ነው። ኤንዞ ማሬስካ በጣም ድንቅ ነገር ነው በመጀመሪያው አጋማሽ ያደረገው ማለት ነው። በሁለተኛው አጋማሽ ያው ጉዳቶችም ነበሩ። ሴንተር ባኮች ቼልሲ እንግዲህ የመጀመሪያ ምርጫዎቹ የነበሩ ሴንተር ባኮች ሁሉ ላይናፕ ውስጥ አልተመለከትንም። እንግዲህ ኮልቢል ለረጅም ጊዜ ጉዳት ላይ ነው። ቶሲንም በተመሳሳይ ጉዳት ላይ ነው። ቻሎባ በቅጣት ምክንያት አልነበረም። ስለዚህ ከጉዳት ገና የተመለሰው ባዲያሺሊ ነው የተሰለፈው። ሌላኛው ደግሞ አቺምፖንግ ነው። ሌላኛው ተጠባባቂ ቦታ ላይ የሚገኝ ተጫዋች ማለት ነው። የበለጠ ሞር አራተኛ አምስተኛ አይነት ምርጫ የሆኑ አይነት ሴንተር ባኮችን ነው የተመለከት ነው። ሁለቱም ሴንተር ባኮች ደግሞ ከጨዋታ በኋላ ጉዳት አጋጥሟቸዋል። ባዲያሺሊም ጉዳት ገጥሞታል። ከዛ አቺምፖንግም ተጎድቶ መውጣት ግድ ሆኗል ማለት ነው። ሁለቱ ሲወጡ መሀል ሴንተር ባኩ ላይ እንዲሆኑ የተገደዱት ማለት ነው ሪሲ ጄምስ እና ሃቶ ናቸው። ዮሬል ሃቶ ማለት ነው። ዮሬል ሃቶ ኦፍኮርስ ካለፈው ሲዘን በፊት በነበረው ቆይታው በአያክስ አዘ ሴንተር ባክ ተጫውቶ ነበር ሲዝኑን ሙሉ። ስለዚህ ሴንተር ባክ ቦታውን ያውቃል። ነገር ግን ዋነኛ ቦታው እዛ ቦታ ላይ አይደለም። የኩኩሪያ ባካፕ እንዲሆን ታስቦ የመጣ ተጫዋች ነው ማለት ነው። ሪሲ ጄምስ ደግሞ እንደሚታወቀው ያው የመስመራት ተከላካይ ነው። ስለዚህ ሁለት ትክክለኛ በተፈጥሯዊ ቦታቸው ሴንተር ባክ ያልሆኑ ተጫዋቾች በእነሱ አማካኝነት ነበር ሁለቱ ሴንተር ባክ ቦታ ላይ የተመለከት ነው ማለት ነው። ሌላ አንተ አልጠቅሰው ያለፍኩት ጉስቶ ሴንትራል የተሰለፈበት ምክንያት ብዬ የማስበው ማለት ነው የበለጠ ቼልሲ በመስመር እንደነ ጋክፖ አይነት አሁን በቀኝ በኩል በቼልሲ በቀኝ በኩል ማለት ነው እንደ ጋክፖ አይነት ተጫዋች ስለሚኖር ማለት ነው ጥሩ የሆነ የመስመር አጥቂ ማለት ነው ያንን በደም ኮንትሮል ሊያደርግ የሚችል ከዋይድ ኤሪያዎች ላይ የሚገኙትን ማጥቃት ኮንትሮል ሊያደርግ የሚችል በተሻለ ሁኔታ ከጉስቶ ይልቅ ሪሲ ጄምስ ነው። በጉስቶ በሚሰለፍበት ጊዜ በዛ ቦታ ላይ በጣም ሲቸገር ብዙ ጊዜ ስለተመለከትን ማለት ነው። አንደኛው ምክንያት ሪሲ ጄምስ በዛ ቦታ የተሰለፈበት ከዚህም አንጻር ሊሆን ይችላል ማለት ነው። ነገር ግን ውጤቱ በቼልሲ ሳይድ ወይም ኤንዞ ማሬስካ ስኬታማ ስለሆነበት ነው እንጂ ባይሆንበት ብዙ የሚያስተችም ውሳኔ ሊሆን ይችል ነበር። ምክንያቱም ጉስቶ በተደጋጋሚ እንደተመለከተው ሴንትራሊ በጣም የሚቸገር አይነት ተጫዋች ነው። ሞር ኮንጀስትድ ኤሪያ ላይ ሞር ፓሶችን ስኬታማ ፓሶችን ማድረግ የሚቸገር አይነት በጫና ውስጥ ኳሶችን ማቀበል የሚቸገር አይነት ተጫዋች ነው። የበለጠ አፕ ኤንድ ዳውን አይነት ፉልባክ ነው። መስመሩን ይዞ ሲጫወት ነው የተሻለ። ከጉስቶ በተሻለ ሁኔታ ያን ሊያደርግ የሚችለው ሪሲ ጄምስ ነው። ሪሲ ጄምስም ያን ያህል ስኬታማ ነው በጣም በዚህ ረገድ ማለት ባይቻልም ማለት ነው። በተለይ ከሚድ ብሎክ እና ሎ ብሎክ ለሚጫወቱ ቡድኖች ጥሩ ፓሰር ስለሆነ ያ ማድረግ ስለሚችል ከጉስቶ በተሻለ ሴንትራሊስቱ ቢጫወት ይሻላል ብዬ ነው ማስበው። ግን በተለይ ሁለቱም ግን አዛና ፔንዳውን ፉልባክ ሲጫወቱ ነው መስመራቸውን ይዘው በጣም ስኬታማ የሚሆኑት ማለት ነው። ሪሲ ጄምስ የበለጠ ወደ ቦክስ አካባቢ ሲጠጋ አስደናቂ ክሮሶች የምንመለከትበት ነው። እንግዲህ ተመልክተን ከዩናይትድ ጋር በነበረው ኦልድ ትራፎርድ ላይ ሪሲ ጄምስ ሰከንድ ሃፍ ላይ ደንበኛ የመስመር ተከላካይ ሆኖ ወደፊት በደንብ ኦቨርላፕ እያደረገ በሚሄድበት አጋጣሚ ድንቅ ክሮሶችን በደንብ ተጽዕኖ ሲፈጥር ተመልክተናል። ለዛች የቻሎባ ግብም ያን ክሮስ ያደረገው ሪሲ ጄምስ ነበር ማለት ነው። ከዚህ አንጻር ያው ኤንዞ ማሬስካ በተደጋጋሚ ነው ገልጬዋለሁ ፉልባኮቹን የሚያስባቸው እንደ አፔናውን ፉልባክ ሳይሆን ሞር ኢንቨርት እንደሚያደርጉ አዘ ፒቮት ሰከንድ ፒቮት ወይ ደግሞ እንደ አንደኛው ሴንተር ባክ እንዲሆን ነው የሚፈልገው። ኩኩሪያም ወይም ሪሲ ጄምስ ወይ ደግሞ በተመሳሳይ ሁኔታ ጉስቶ ማለት ነው። ሃቶም ተመሳሳይ አይነት ፕሮፋይል ያለው ተጫዋች ነው። ሞር ኢንቨርት ማድረግ የሚችል ተጫዋች ነው ማለት ነው። ነገር ግን ውጤቱ ስኬታማ ሆኖ መሄድ ችሏል ማለት ነው። ከዛ በተጨማሪ ሪሲ ጄምስ ደግሞ ሌላኛው የቀኝ ፉልባክ ቦታ ላይ ለመሰለፉ ተጨማሪ ምክንያት እንጨምር ቢባል ማለት ነው ከጥልቀት ጥሩ ፓሶችን ማድረግ ይቻላል። ከጀርባ የሚገኙ ስፔሶችን ሊያጠቁ የሚችሉ አይነት የመስመር አጥቂዎቻም በሁለቱም በኩል ስላሉ ማለት ነው እነዛን መጠቀም ይቻላል። ሴንትራሊ ደግሞ ከጀርባ ሊገኝ የሚችለውን ስፔስ ያንን ጉስቶ ሊጠቀም ይችላል ማለት ነው። ኦፍኮርስ ፉልባክ ነው የበለጠ መከላከል አይነት ሜንታሊቲ ያለው ተጫዋች ነው። ስለዚህ የሚገኘውን አጋጣሚ በአግባቡ ላይጠቀም ይችላል። ነገር ግን የነበረውን አማራጭ ያን በማድረግ ተመልክተናል ማለት ነው። ሁለተኛው አጋማሽ ላይ ብዙ ቅያሬዎች ነበሩ። ሮሜዮ ላቪያም ወደ ጨዋታው ገብቷል። በተሻለ ጥሩ ነገር ፐርፎርም አድርጓል። ላቪያ ሲኖር የበለጠ ቴክኒካል ሴኩሪቲ ይሰጣል ለቡድኑ ሞር ቢልድ አፑ የተሻለ መሆን ያስችላል ማለት ነው። ከካይሴዶ በተሻለ የመጀመሪያው ከሴንተር ባኮቹ የሚቀበለው
ተጫዋች ቢሆን የተሻለው እሱ ነው ማለት ይቻላል። ካይሴዶ የበለጠ ሳጥን አይነት ተጫዋች፣ ኃይለኛ ኤነርጄቲክ አይነት ተጫዋች፣ በደንብ ፕረስ ማድረግ የሚችል አይነት ተጫዋች መሆኑን በግልጽ መናገር ይቻላል። አስደናቂ ቦል ዊነር እንደሆነ ይታወቃል። ሮሚዮ ላቪያ ግን ኳስ ተቀብሎ የበለጠ ያን ኳስ ወደፊት ፕሮግረስ እንዲያደርግ መርዳት የሚችል አይነት ተጫዋች ነው ማለት ነው። ግን ካይሴዶ አስደናቂ ነው እንደተለመደው በትናንትናውም ጨዋታ ላይ ድንቅ ነበር፣ ግቡን ከማስቆጠሩም ባለፈ ማለት ነው። ይህን ነገር ተመልክተናል። ሁለተኛው አጋማሽ ያው ብዙ ምልልሶች የነበሩበት ቼልሲ ግራ መስመሩ ሲጠቀም ሊቨርፑል በተቃራኒ ቀይ መስመሩን ለማጥቃት ሲጠቀም ተመልክተናል ማለት ነው። የግብ ዕድሎች በተወሰነ መልክ ለመፍጠር ሲሞከር ነበረ ማለት ነው። ጨዋታው ሰከንድ ሃፍ እየሄደበት ባለበት አጋጣሚ ነው እንግዲህ ኮዲ ጋክፖ ግቡን አስቆጥሮ አቻ ማድረግ የቻለው። ያ ግብ ሲቆጠር ክሮስ ከተደረገ በኋላ ያው ኢሳክ ጥሩ አይደለም ገና ፕሪሲዝንም በአግባቡ ያሳለፈ አይነት ተጫዋች ባለመሆኑ ምክንያት ማች ፊትነሱ ገና ነው። ነገር ግን ያው ድንቅ ተጫዋቾች የሆነች ሞመንት ብቻ በቂያቸው ሊሆን እንደሚችል የተመለከትንበት አጋጣሚ ነበረ። እንግዲህ አሌክሳንደር ኢሳክ አማካይነት የተመለከት ነው ማለት ነው እና ኳሷ ክሮስ ከተደረገች በኋላ በአስደናቂ ሁኔታ ነው እንግዲህ ኮንትሮልም ሊያደረገው ፈልጎ ይሆን ደግሞ የበለጠ ኳሱን ሳብ አድርጎ ወደ ጋክፖ ሲሄድበት ወደ ነበረው አቅጣጫ ለማድረግ አስቦት ይሁን እርግጠኛ መሆን ባይቻልም በጣም አስደናቂ የሆነች ተች ነበረች። ጋክፖ ማስቆጥሮ አንዳቻ ሆነ። ጨዋታው አንዳቻ ላያልቅ እንደሚችል መገመት ይቻል ነበር። ግብ ሊቆጠር እንደሚችል ያስታውቅ ነበር። ሁለቱም ቡድኖች ሞሮፍ እንደ ሞር ኪዮቲክ የሆነ ኢንዲትዊንድ አይነት የሚመስል አይነት ጨዋታ ተመልክተንበታል። በኋላ ላይ ጨዋታ ወደ መገባደዱ በነበረበት አጋጣሚ ቼልሲ የተሻለ የግብ ዕድሎችን ሲፈጥር ነበር። ኤንዞ ፈርናንዴዝ በግንባሩ ገጭቶ ቋሚው መቅጨቱ ከደቂቃዎች በፊት ግቡ ከመቆጠሩ በፊት የምናስታውሰው ነው። በኋላ ላይ ግን ኤንዞ ፈርናንዴዝ ለኩኩሪያ ሰጥቶት ኩኩሪያ ደግሞ ወደ ሴንተር ያደረገውን ኳስ ማለት ነው ወደ ግቡ በአንደኛው ቋሚ በኩል የነበረው ስቴቫ ዊሊያን እንግዲህ አስቆጥሮ ቼልሲ 2-1 እንዲያሸንፍ አስችሎታል ማለት ነው። በጣም ወሳኝ ድል ነው ቼልሲ ያስመዘገበው። ያለፉት 3 የፕሪሚየር ሊግ ጨዋታዎችን ድል ማስመዝገብ አልቻለም። 2 ጨዋታዎች በተከታታይ ሽንፈት አስተናግዷል ማለት ነው። ስለዚህ ይሄ ውጤት ቼልሲ በጣም አስፈላጊ ነበር። ለኤንዞ ማሬስካም ተመልክተናል እንዴት ደስታውን እንደገለጸ። በዛም ምክንያት ቼልሲ እንግዲህ በቀይ ካርድ በኤንዞ ማሬስካ ደግሞ ወጥቷል ማለት ነው። ያለፉት ተከታታይ 3 ጨዋታዎች በቀይ ተጫዋች እንደወጣበት የምናስታውሰው ነው። አሁን ደግሞ በተመሳሳይ ሁኔታ ኤንዞ ማሬስካ በቀይ ወጥቷል ማለት ነው። በትናንቱ ጨዋታ እንግዲህ የዩናይትድ ጨዋታ ላይ ሮበርት ሳንቼዝ በቀይ መውጣቱ የሚታወስ ነው። ባለፈው የብራይተን ጨዋታ ላይ ደግሞ ቻሎባ መውጣቱ የሚታወስ ነው። ቻምፒዮንስ ሊግ ቤኔፊካ ላይ ደግሞ ጆዋ ፔድሮ ወጥቷል። 4ተኛ መሆኑ ነው። እንግዲህ ኤንዞ ማሬስካ ደግሞ በሁለተኛ ቢጫ ቀደም ብሎ የሆነ የፍጹም ቅጣት ምት ኢንሲደንት ስለነበር በሱ ምክንያት ቢጫ ተመልክቶ ሁለተኛ ቢጫ አይቶ ወጥቷል ማለት ነው። እቺ የፔናልቲ ኢንሲደንት ግን ቀጥታ ከተመለከት ነው በጨዋታው ላይ ፔናልቲ ሶፍት ነው ንክኪ ብሎ መናገር ይቻላል። ስለዚህ ፔናልቲ ያለ መሰጠቱ ተገቢ ነው ብዬ አስባለሁ። ነገር ግን የዕለቱ ዳኛ የነበረው አንቶኒ ቴይለር ያን ፔናልቲ ቢሰጥ ኖሮ በእርግጠኝነት ቫር ያንን ኦቨርተን ያደርጓል ብዬ አላስብም። ምክንያቱም ክሊር ኦብቪየስ ኤረር አይሆንም ነበረ ፔናልቲ ቢሰጥም ባይሰጥም ማለት ነው። አልተሰጠም። አሁንም ክሊር ኦብቪየስ ኤረር አይደለም። የተወሰነ ንክኪ ያለው ያን ያህል ግን አይደለም፣ ሶፍት ነበረ። ቢሰጥ ኖሮ በተመሳሳይ ክሊር ኦብቪየስ ኤረር ተብሎ ካቴጎራይዝ ሊደረግ የሚችል ስላልሆነ በዛው ሊጸና የሚችልበት እድል ነበረ ማለት ነው። ይህን ይመስል ነበር። ሊቨርፑል ግን እንግዲህ አስቸጋሪ ጊዜ ነው። አሁን ተከታታይ 3ኛ ጨዋታውን ነው እንግዲህ ሽንፈት ያስተናገደው ሊቨርፑል። ይሄ በጣም አስቸጋሪ ነው። ቡድኑ ከዚህ በፊት የምናውቅበትን አይዴንቲቲ ኢቭን ባለፈው ላስት ሲዝን ላይ በአርነ ስሎት ስር የምናየውን አይዴንቲቲ እያጣንበት ያለ ይመስለኛል ማለት ነው። ሊቨርፑል ከዚህ በፊት ለምሳሌ ከ2023 24 25 እና አሁን እስካሁን ድረስ ያለውን 2025 26 ሲዝን ብንመለከት በተለያዩ መመዘኛዎች ማለት ነው በዋናነት ፕሬሲንጉ እጅጉን ተዳክሟል ማለት ነው። ሊቨርፑል 2023 24 ማለት ነው የርገን ክሎፕ የመጨረሻው ሲዝን ላይ በፕሬሲንግ ማለት ነው አንደኛ ነበር በፕሪሚየር ሊጉ ማለት ነው። የተጋጣሚ ቡድን ቢልድ-አፕን ዲስራፕት በማድረግ በመረበሽ በፕሪሚየር ሊጉ ቀዳሚ የነበረው ቡድን ሊቨርፑል ነው በ2023-24 ማለት በአብዛኛው በክሎፕ በነበረበት ጊዜ ከዚህ ረገድ በጣም አስደናቂ ቡድን እንደነበር የምናስታውሰው ነው። ነገር 2024-25 ላይ ስንመጣ ባለፈው ሲዝን በተወሰነ መልክ ያንን ኢንቴንሲቲ ፕሬሲንጉ ላይ እናስተውልበትም ነበር። እንዳስፈላጊነቱ ነበረ አርነ ስሎት ሲጠቀመው የነበረው ማለት ነው። ባለፈው ሲዝን ማለት ነው ወደ 71% የሚሆኑ የፕሪሚየር ሊግ ቡድኖች በተሻለ ሁኔታ ፕሬስ የሚያደርግ ቡድኑ ሊቨርፑል ነበረ ማለት ነው። ቁጥሩ ቀንሷል ማለት ነው 2023 ላይ 24 ላይ ቀዳሚ ስለነበር። አሁን በያዝነው 2025-26 ደግሞ የፕሪሚየር ሊግ አሁን ላይ ካሉት ግማሹ ከሊቨርፑል በተሻለ ፕሬስ ማድረግ ይችላሉ ማለት ነው። በሃይ ፕሬሲንግ የተሻሉ ቡድኖች ናቸው ማለት ነው። ሊቨርፑል ግማሹን ብቻ ነው 50% ሊጉ ላይ ያሉትን 50% ብቻ ነው ተሽሎ የምናገኘው ማለት ነው። ነገር ግን ቡድኑ የደከመው በፕሬሲንጉ ብቻ አይደለም።
ፕሬስ ሬዚስታንት በመሆን ማለት ነው ሞር ሬዚስት በማድረግ ጫናዎችን ኳስ መስቶ ለመውጣት በሚሞክርበት ጊዜ በክሎፕ ጊዜ ማለት ነው ኦልሞስት በሊጉ የነበረውን 15% የሚሆኑ ቡድኖች ብቻ ናቸው ከሊቨርፑል የተሻለ ፕሬስ ሬዚስታንት የነበሩት ማለት ነው 2024-25 ባለፈው ሲዝን ደግሞ እጅግ ቁጥሩ ተሻሽሎ ማለት ነው በሊጉ 10% የሚሆኑት ብቻ ናቸው ከሊቨርፑል በተሻለ ሁኔታ በጫና ውስጥ ቢውልድ አፕ አድርገው መውጣት የሚችሉት ማለት ነው 90% የሚሆኑ የሊጉን ቡድኖች በተሻለ ሁኔታ ሊቨርፑል ፕሬስ ሬዚስታንስ ሆኖ እናገኘዋለን ማለት ነው በያዝነው ሲዝን ደግሞ ወደ 76% የሚሆኑትን የፕሪሚየር ሊግ ቡድኖች ነው ተሽሎ የሚገኘው ማለት ነው ከኋላ መስቶ ለመውጣት በሚሞክርበት ጊዜ በጫና በመሻል ማለት ነው ወደ ኦልሞስት ወደ 25% የሚሆኑት ወይ 1/4 የሚሆኑት ቡድኖች ከሊቨርፑል በተሻለ ሁኔታ ፕሬስ ሬዚስታንት ናቸው ማለት ነው ከማጥቃት አንጻር ከክፍት ጨዋታ ማጥቃትም አንጻር ከተመለከትን ሊቨርፑል ኦልሞስት በ2023-24 ወደ ቀዳሚ ቦታ የምናገኘው ነው ወደ 98% የሚሆኑትን የፕሪሚየር ሊግ ቡድኖች 23-24 ላይ የተሻለ ቡድን ሊቨርፑል ነበር የተወሰነ ቀንሶ ላይ 24-25 ባለፈው ሲዝን 96% የሚሆኑትን ተሽሎ የሚገኘው ሊቨርፑል ነበር ነገር ግን በዚህ ሲዝን 73% የሚገኙ የፕሪሚየር ሊግ ቡድኖች 73% የሚሆኑትን የፕሪሚየር ሊግ ቡድኖች ብቻ ናቸው በልጦ የሚገኘው በክፍት ጨዋታ በማጥቃት ረገድ ማለት ነው በዚህ ሲዝን ተሽሎ የሚገኘው በአንድ ነገር ብቻ ነው ከሴት ፒሶችን መከላከል ላይ ነው ማለት ነው ባለፈው ሲዝን ሴት ፒስን በመከላከል ወደ ፕሪሚየር ሊግ ቡድኖችን 58% የሚሆኑትን የፕሪሚየር ሊግ ቡድኖችን ብቻ ነበር የሚበልጠው ሊቨርፑል ማለት ነው አሁን ወደ 75% የሚሆኑትን ፕሪሚየር ሊግ ቡድኖች ይበልጣል ማለት ነው ነገር ግን ከዛ ውጪ ማለት ነው በቆመ ኳስ ማጥቃትም ሊሆን ይችላል እጅጉን ሊቨርፑል ተዳክመው ነው የምንመለከተው በዚህ ሲዝን 80% የሚሆኑት የፕሪሚየር ሊግ ቡድኖች ከሊቨርፑል በተሻለ የቆመ ኳስን ማጥቃት ይችላሉ ሊቨርፑል ባለፈው ወደ 55% የሚሆኑትን የፕሪሚየር ሊግ ቡድኖች በቆመ ኳስ በማጥቃት የተሻለው ቡድን ነበረ ማለት ነው በክሎፕ ጊዜ ደግሞ ወደ 85% የሚሆኑ የፕሪሚየር ሊግ ቡድኖችን የቆመ ኳስን በማጥቃት ሊቨርፑል የተሻለው ነበረ ማለት ነውና በሁሉም ረገድ እጅጉን ደካማ ሆኖ ነው የምናገኘው ሊቨርፑል ማለት ነው በተለይ ያለፉት 3 ሲዝኖች ያሁኑን ጨምረን ማለት ነው ስንመለከት ማለት ነው እና ሙሉ ኮሄዥኑ ገና አልመጣም ውህደቱ ገና ጊዜ ይፈልጋል አሁን ደግሞ ውጤት እየጠፋ ስለሆነ አንደኛነቱን ለአርሰናል አስረክቧል ስለዚህ ጫና በተወሰነ መልክ ይኖረዋል ማጥቃቱም ውህደት ይፈልጓል አት ዘ ሴም ታይም ደግሞ በቀላሉ ለትራንዚሽን የሚጋለጥ ቡድን ነው ማለት ነው ግብ ጠባቂ አሊሰን ተጎድቶ በመሆኑ ምክንያት ማለት ነው ማማራሽቪሊ ከኋላ መስቶ በመውጣት በሚሞክርበት አጋጣሚ በአሊሰን ደረጃ ጥሩ ዲስትሪቢዩሽን ያለው ግብ ጠባቂ ባለመሆኑ እሱም ሌላው አስቸጋሪ ሆኖ ተመልክተናል ማለት ነው እንግዲህ ቼልሲ ወሳኝ ድል አስመዝግቧል በትናንትና ምሽት 2-1 በሆነ ውጤት ጨዋታው እንዴት አገኛችሁት እስኪ ሀሳባችሁን በኮሜንት መስጫ ላይ አስቀምጡልኝ ተረፈ ላይክ ሼር ሰብስክራይብ እያደረጋችሁ ስለምታደምጡኝ ከልብ አመሰግናለሁ መልካም ጊዜ